ተመስገንን ሰራችለት በግዳጅ ሚስቱ አድርጎ ለማኖር ሲያስብ እሷ ግን በሀሳቡ እንደተስማማችና ከሱ ጋር መኖር እንደፈለገች አድርጋ ለማስመሰል ሞከረች። ቤቱ ድረስ በመሄድም የጎዳደሉ እቃዎችን ወደ ገበያ ወጥቶ እንዲገዛም አደረገችው። ተመስገን ከገበያ ሲመለስ ትሁትን ሊያገኛት አልቻለም። ሌላ ቤት ቀይራ በሰው ቤት ሰራተኝነት አሁንም እየሰራች ነው። ይህ አሰሪዋ ግን ከድሮ አሰሪዋ በተለየ መልኩ ክፍሉ በጣም አስፈሪና ከዛ ውስጥ ደግሞ ብዙ ነገሮች እንዳሉ የሚያመላክቱ ነገሮች ትሁትን እየነገራት ነው። በማያገባሽ እንዳገቤ ከወትሮ በተለይ የተሻለ ደመወዝ ይከፈልሻል፣ አርፈሽ ስራሽን ስሬ ይላታል። በስራ በኩል ነጻነት ያለውና በተለይ ደግሞ ሚስቱ ከትሁት ጋራ ስምምነት ያለች ትመስላለች። ግን እንድትጠነቀቃትና እሷን ብቻ ትታት እንዳትወጣ ሚስቱን እያስጠነቀቃት ነው። በዚህ መልኩ ትሁት ዛሬ ላይ ተዘጋ በር ከውስጡ ምን እንዳለ ለማየትም እየተጣደፈች ነው። እንግዲህ የሰው ድምጽ ይሰማኛል ያለችው ትሁት ምናልባትም እነዚህ ሰዎች እጃቸው በእገታ የተሰማራ ይሆን? ከሰዎቹ ንግግር ለመረዳት እንደሚቻለው እነዚህ ሰዎች የገቢ ምንጫቸው ሰዎችን በማገት ወይም ደግሞ በማሰቃየት የተመሰረተ ይመስላል። ለዚህ ነበረ ይህን ቤት ትተሽ ከወጣሽ ድምጽ ስለሚወጣ ትሁት እንዳትሰማ ተጠንቀቂ ሲልም ሚስቱን ያስጠነቀቃት። ተመስገንም ትሁትን ሊያገኛት ስላልቻለ ወደ አባባ ቤት እየሄደ እየጠየቀ ነው። ማለትም ደወለችልህ ወይ? የትስ ሄደች? በአንተ አማካኝነት ይሆናል ከኔ እንድትርቅ ያስደረግከው ሲልም እንግዲህ አባባ ላይ አፉን ለመክፈት ፈልጎ ነበረ። አባባ ግን ዛሬ በሚገባ ሰርቶለታል። እንደውም ሰራተኛን እየተጨቃጨቅ እንድትሄድ አድርገህብኛልና ስለዚህ ዛሬ ልብሴን ማጠብ አለብህ በማለት አባባ ልብሳቸውን አሳጥፈዋቸዋል። በጣም የሚገርም ነበረ በአባባና በተመስገን መካከል ያለው ጭቅጭቃቸው ማለት ነው። ታዲያ ተመስገንም ጉንብስ ቀና ብሎ የአባባ ልብስ አጥቦ ወደ መጣበት ተመልሷል ማለት ነው። ዛሬው ክፍል ምን አዲስ ነገር አለ? እስኪ የምንከታተል ይሆናል። በባለፈው ክፍል ትሁት የአባባን ቤት ጥላ ከወጣች በኋላ መንገድ ላይ ሆኖ አጅሮ ተመስገን እየተጠባበቃት ነው። እንግዲያውስ አንተን ፍለጋ ነው የመጣሁት። እዚህ ስላገኘው ደስ ብሎኛል። አሁን የት ነው የምትወስደኝ? እህቴን ግን አስለቅቅልኝ ትለዋለች። እንደ በፊቱ አቲካራ የምትገጥመው መስሎት፣ ነገር ግን ትሁት ከወትሮ በተለየ ፈቃደኛ ስለሆነችለት በጣም ደስ ብሎታል። ወደ ቤቱ በመውሰድም መኖሪያ ቤታቸውንም አሳይቷት፣ ታዲያ አንዳንድ እቃዎች የጎዳደሉ ነገር ነበሩና በተለይ ደግሞ የመኝታ ፍራሽ አለመኖሩን ተከትሎ ፍራሽ የለም እንዴት ስትል ጠይቃለች። ሽጮ ነበረ አሁኑኑ ገዛለሁ በማለት ፍራሹን ሊገዛ ወደ ውጭ ይወጣል ማለት ነው። ይህን ሰዓት ትሁት በሚገባ ተጠቀመችበት። ደላላ ቦታ እንዲወስዷት ታደርጋለች። እነዚህ ደላላዎችም ከአሰሪዎች ጋር ያገናኟታል። እዛ ቤት ስትሄድ ግን አንዳንድ እንግዳ ክስተቶች እየተመለከተች ነው። ሰውየው በሚገባ ስራሽን በአግባቡ ስሬ፣ እዚህ ቤት የሚያዋክብሽ ቤተሰብ የለም ወዘተረፈ፣ ደሞዝ ደግሞ ከኖርሽበት በተለየ መልኩ ጥሩ ደሞዝ ይከፈልሻል። እኔ በትልቅ ኃላፊነት ተሰማርቼ የምሰራ የመንግስት ሰራተኛ ነኝ። እናም ይህ ክፍል መቼም የማይከፈት ክፍል አለና ወደዚህ እንዳትጠጉ ሲልም አስጠንቅቋቸዋል። በተለይ ሚስት ብሎ ያስገባት ሴትም እንዲሁ ትሁትን ተጠንቀቂያት ሲልም አስጠንቅቋታል። ሚስቱ ግን የቲናን ስቃይ ተላካ እዚህ ስትመጣ እረፍት ያላት ወይም ደግሞ አመለካከት ያላት ትመስላለች። ከንግግሯ እንደተረዳ ነው ምሳ በሰዓቱ በላሽ፣ ቁርስ በላሽ ወዘተረፈ ስትላትም ተመልክተናል። ብዙ ጊዜ በአሰሪና በሰራተኛ መካከል ያለው ግንኙነት የሻከረ እንደሆነ ድራማዎች ላይ እንመለከታለን። እዚህ ላይ ደግሞ የአሰሪና የሰራተኛ ሳይሆን እንደ እህትና እንደ እህት ነበረ እርስ በርሳቸው ሲነጋገሩ የነበሩት። ይህ ሰውዬ ወደ ስራ ቦታው በሚሄድበት ሰዓት አባባን እየሄደች አንዳንዴ ትጠይቃቸዋለች። ዛሬ ታዲያ ከአባባ ጋር ተገናኝታ ትሁት በጣም ጥሩ ሰዎች ናቸው፣ ነገር ግን አንድ የሚያስፈራ ነገር ተመልክቻለሁ። እሱም እየተቆለፈ ክፍል አለ፣ ወደዚህ እንዳትመጡ፣ መቼም አይከፈትም፣ ራሴው አጸዳለሁ ሲሉ እንዳስጠነቀቋትም ትናገራለች። ከዚህ ክፍል ምን ሊኖር ይችላል በማለት ለአባባ የነገረቻቸው ሲሆን አባባ በበኩላቸው ስራሽን በቃ ስሪ፣ ስለ የሚቆልፉት በር ምንም ሊያስጨንቅሽ አይገባም፣ እንኳን ደህና ሰዎች ሆኑልሽ በማለትም ነግሯቸዋል። እንግዲህ ትሁትም እህቷን ከታገዘችበት ካስለቀቀችና ተመስገንን አሹፋበት ከወጣች በኋላ ተመስገን ክፉኛ በጣም ነው የተናደደው። አሁንም ድጋሚ ሰራችልኝ ማለት ነው እያለ እየተናደደም ከአባባ አምጣ በማለት ጮሆበት ነበረ።
ሆኖም በአንተ ምክንያት ይኸው ልጆችን አጣውኝ፣ ለዛውም ካሌብንና ትሁትን። አሁን ደግሞ ምን አድርግ ነው የምትለኝ? ያችን የመሰለች ጥሩ ሰራተኛን የምትንከባከበኝን በአንተ ምክንያት እኔን ትታ ሄደች ይላሉ። እና እየወደድካት እያለ እንዴት ሌላ ሰው ቤት እንድትሰራ ፈቀድክላት? ሲልም ለማፋጠጥ ሞክሯል። አባባም አንተ እያለ ቤት በኩል ትስራለኝ፣ ሁሌ ጠዋት ማታ እየመጣ ትጨቃጨቃለህ፣ በዚህ ምክንያት ተማራ ብን ብላ እንድትጠፋ ተደረገብኝ ይላሉ። እንግዲህ አባባ ትውትታቸው ከወጣች በኋላ አንዳንድ ስራዎችን እሳቸው እየሰሩ ነው። በዚህ ምክንያት ዛሬ ላይ እንግዲህ ብቻቸው መሆናቸው የሚያሳዝን ነገር ነው። ታዲያ ትሁትም በሰውነታቸው ላይ ያየችውን ለውጥ ለምንድነው አባዬ በሰዓቱ እየበላህ እየጠጣ አይመስለኝም፣ ካልሆነ ደግሞ እዚህ ቤት ነጻነት ስላለው እያስፈቀድኩ እየመጣውኝ እሰራልሃለሁ ስትልም አሁንም እንደ አባት እየተንከባከበችና ሊጎዳቸው የሚችለውን ነገር እያሰበችላቸው ትገኛለች። በሌላ በኩል እንግዲህ ትሁትም ከዛ ሰውዬ ጋራ ማለት ነው አንዳንድ የቤታቸው መመሪያዎችን በሚገባ እንድትጠነቀቅ ትሁትን እየነገሯት ነው። ከዚህም መሰረት እንግዲህ በማያገባሽ እንዳትገቢ፣ ቀጥታ ስራሽን ብቻ ነው መስራት ያለብሽ እያሉ ምንም የተለየ ነገር እንኳን ብታይ ጥያቄ መጠየቅ እንደሌለባት ነው ከሰውየው ማስጠንቀቅ የተሰጣት። ታዲያ አሁንም ወደ አባባ ተመልሳ በመምጣት ማለት ነው አባባ እኔ በተደጋጋሚ ሰውዬ እያስጨንቀኛለሁ፣ የሆነ አስፈሪ ነገር አለ፣ አንዳንዴ ደግሞ የሰዎች ድምጽ ይሰማል ሲመስለኝ የሆኑ ሰዎች እየተሰቃዩ ይመስለኛል፣ ስለዚህ ይህን በር ከፍቼ ማየት ይኖርብኛል በማለት ለአባባ ነግራቸዋለች። አባባ አርፈሽ ስራሽን ስሪ፣ እንደዚህ አይነት ነገር ባትነካኪ ጥሩ ነው በማለት አስጠንቅቀዋታል። ትሁት ግን በፍጹም መሆን የለበትም አባዬ፣ ይህን በር ከፍቼ ሳላይማ አይሆንም ብላለች። ተመስገንም አሁንም ተመልሶ ወደ ቤት በመምጣት ትሁት አልደወለችልህም ወይ ሲል አባባን ጠይቆታል። አልደወለችልኝም፣ ግን እስኪ ይህ ከመሆኑ በፊት ልብሶቹ ይቆሽሸዋል እና እሱን እያጠብን እንነጋገራለን በማለት ተመስገንን የአባባን ልብስ እንዲያጠብ ሆኗል ማለት ነው። ወይኔ ተመስገን እንዴት በዚህ ልክ እዋረዳለሁ ሲልና ሲናደድም ነበረ። እንግዲህ ተመስገን ያላሰበው ነገር ነው የገጠመው። ምክንያቱም አሁን ላይ ትሁት እጅ ጋ ገባች እያለ ደስታውን ማጣጣም ሳይችል ሻንጣዋን እንኳን መሬት ላይ ሳታወርድ ነበረ ትታው የሸፈተችው ማለት ነው ትሁት። እንግዲህ በዚህ ምክንያት ተመስገን ሊሳካልት ስላልቻለ ክፉኛ በጣም ብስጭት ውስጥ እንግዲህ ልብሶቹን አጥቦ ከጨረሰ በኋላ አባባ ልብሱን አጥቤ ጨርሻለሁ፣ ምንድን ነው እስኪ የተፈጠረው ንገረኝ፣ ለመሆኑ ትሁት አዲስ አበባ ናት ወይስ ገጠር ናት በማለትም ጠይቆታል። ታዲያ አባባም በእሷ ላይ የሰራኸው ወንጀል እጅግ በጣም የሚያሳዝን ነው እና አሁን ሚስት በግዳጅ ልታደርጋት ታስባለህ? መቼም ቢሆን አንተ ልትቀርብህ አትችልም በማለት ተመስገን ጥፋቱን እንዲያስታውስ አድርገውታል። ተመስገን ታዲያ አሁንማ በጸባይ ነበረ ልቀርባት የፈለግኩት፣ እሷ ግን ልትቀርበኝ አልፈለገችም በማለት እንግዲህ በጣም ተበሳጭቶ ያንን ቤቱንም ለቆ ለመውጣት ተገዷል። የትሁት አሰሪ መጀመሪያ ትሁት ወደ አባባ ቤት በምትመጣበት ሰዓት አብረን እንሄድ በማለት አብረው በሚወጡበት ሰዓት ቁልፉ ነጥቋት ሳሎን ላይ ወድቆ ነበረ። በዚህ ሰዓት ትሁት ተመልክተዋለች። ነገር ግን እስኪ እዚህ ክፍል ያለውን ነገር ማየት ይኖርብኛል በማለት ቁልፍ መውደቁን አልነገረቻትም ማለት ነው። ታዲያ ከልጅቷ ጋር ወጥተው ወክ እያደረገችና ትሁት ደግሞ ከአባባ ቤት ቆይታ ስትመለስ ቀድማ የገባችው ትሁት በመሆኗ ቁልፉን አንስታም ወደ ክፍሉ እያመራች ነው። እዛ ቤት የተቆለፈውን አንዳች እንግዳ ክስተት መመልከት ፈልጋለሁ ባለችው መሰረት በሩን ለመክፈት ፈራ ተባ እያለች ነው። በእርግጥም የምሰማው ነገር የሰቀቀን ድምጽ ነው በማለት ከዚህ በፊት እንደተናገረችው ሁሉ አሁንም ይህንን የሲቃ ድምጽ ከፍታ ለማየት እየፈራችም ትመስላለች። ትሁት እውነት ደፍራ ይህን በር ከፍታ ትገባ ይሆን? የተቆለፈውስ ማን ሊሆን ይችላል? ምናልባትም ካሌብ ከጠፋ ሰንበትበት ብሏልና እንግዲህ አባባ የሚያምነው ከገጠሩ ፕሮጀክት ወደ ስራ እንደሄደ ነው። ሆኖም ስልክ እያነሳለትና እያወራው አይደለም። ምናልባት ካሌብ እዚህ ክፍል ውስጥ ታግቶ ይሆን እንዴ? ምን ታስባላችሁ? ይህ ሰው ክፉኛ የፈራበትና የተንቀጨቀጨበት የሆነ አንዳች ነገር እንዳለም ያመላክታል። ለማንኛውም ትሁት ታሪክ ትቀይር ይሆን ወይስ በፍራቿ ትቀጥላለች? ለማንኛውም ከተመስገን ማምለጥ መቻሏ፣ እህቷን ከእገታ ማስመለጧ፣ አሁን ላይ ትሁት እንግዲህ በአሸናፊነት እየሄደች እንደሆነ ለመመልከት ችለናል። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ትሁት ድራማ ያቀረብኩላችሁን ይመስል ነበረ።
በእናንተ በኩል ያለውን አስተያየት እስኪ ምን ትላላችሁ? ትሁት እውነትም ታሪክ ሰራች? በጣም ዛሬ የሚደነቅ ነገር ነው። በሚቀጥለው ድራማ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።